ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የባይቢት ፒ2ፒ ምን እንደሆነ እንዴት መጠቀም እንደምትችሉና ይሄንን ፒ2ፒ ተጠቅማችሁ ደግሞ እንዴት ማትረፍ እንደምትችሉ ከዚህ በተጨማሪም በባለፈው የባይቢት ማስተር ካርድን እንዴት ማውጣት እንደምትችሉና መጠቀም እንደምትችሉ አሳይቻችሁ ነበር። ምናልባት እሱን ቪዲዮ ካላያችሁት ከላይ ካርዱ ላይ አስቀምጥላችኋለሁ፣ እሱ ላይ መመልከት ትችላላችሁ። የተወሰናችሁ ሰዎችም እንግዲህ እዚህ ካርድ ላይ እንዴት ነው USDT ማስገባት የምንችለው ብላችሁ ጠይቃችሁኛል። ስለዚህ ፒ2ፒን ተጠቅማችሁ ይሄንን ማድረግ ትችላላችሁ ማለት ነው። ወደዛ ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንደዚሁም ይሄንን ቪዲዮ ላይክ በማድረግ ጀምሩት። በቀላሉ እንግዲህ ፒ2ፒ ምን ማለት ነው? ፐርሰን ቱ ፐርሰን ወይም ደግሞ በሁለት ሰዎች መካከል የሚደረግ ያለ ማንም ጣልቃ ገብነት የሚደረግ ግብይት ነው። ማለትም ያላችሁን ክሪፕቶ ከረንሲ የምትሸጡበትና ሌሎች ሰዎች ያላቸውን ክሪፕቶ ከረንሲ ለምሳሌ USDT ሊሆን ይችላል የምትገዙበት ቦታ ነው ፒ2ፒ በጣም በቀላሉ ማለት ነው። ስለዚህ ፒ2ፒ ምን ማለት እንደሆነ ካወቅን ማወቅ ያለባችሁን ደግሞ ወደዚህ ከመግባታችሁ በፊት ወሳኝ የሚባሉ ነገሮች ልንገራችሁ። የመጀመሪያው በምትገዙበት ሰዓት ነው። በምትገዙበት ሰዓት እንግዲህ ለምሳሌ የሆነ ሰው USDT ሊሆን ይችላል መሸጥ ፈልጋለሁ ብሎ ያስቀምጣል። ከዛ ሰው በምትገዙበት ሰዓት ቅድሚያ እናንተ ገንዘቡን እሱ ባስቀመጠው የባንክ አማራጭ በንግድ ባንክ፣ በቴሌብር፣ በአቢሲኒያ ሊሆን ይችላል በሱ ገንዘቡን ከላካችሁለት በኋላ እሱ ደግሞ መግባቱን ካረጋገጠ በኋላ ነው ያዘዛችሁትን ክሪፕቶ ከረንሲ የሚለቅላችሁ ወይም ወደ እናንተ አካውንት የሚገባው። እዚህ ጋር ብዙ ሰዎች ልታነሱ የምትችሉ ጥያቄ እንዴት ለማላቀው ሰው አይቼ ለማላቀው ሰው እንዴት ቅድሚያ ገንዘብ ትራንስፈር አደርጋለሁ ልትሉ ትችላላችሁ። ሲስተሙ እንዴት እንደሚሰራ ልንገራችሁ። ለምሳሌ አንድ ሰው ይሄንን ክሪፕቶ ከረንሲ መሸጥ ፈልጋለሁ ለምሳሌ USDT ከሆነ 100 USDT መሸጥ ፈልጋለሁ ብሎ እዛ ማርኬት ፕሌስ ላይ ወይም ደግሞ መገበያያ ቦታ ላይ ያስቀምጣል። እናንተ መግዛት ስለፈለጋችሁ እዛ ላይ ትገቡና ያን ሰው መርጣችሁ ለምሳሌ ከ100 ካስቀመጠው 100 USDT ውስጥ 50 USDTውን መግዛት ፈልጋለሁ ብላችሁ ኦርደሩን ክሬት በምታደርጉበት ሰዓት አውቶማቲካሊ ያ 50 USDT ከሱ አካውንት ላይ ይወጣና ሲስተሙ ላይ ነው የሚቀመጠው ብላችሁ ማሰብ ትችላላችሁ። ስለዚህ ያ ሰው ይሄ ግብይት እስካልተጠናቀቀ ድረስ ያንን 50 USDT ማንቀሳቀስ ወይም ምንም ማድረግ አይችልም ማለት ነው። ከዛ በመቀጠል እናንተ ገንዘቡን ለሱ ባስቀመጠው የባንክ አማራጭ በንግድ ባንክ ከሆነ በቴሌብር ወይም በአቢሲኒያ በሱ ከላካችሁለት በኋላ ስክሪንሾት ታደርጉና ያንን ለሱ ትልኩለታላችሁ። እሱ መግባቱን ካረጋገጠ በኋላ ወደ አካውንቱ 50 USDT ለእናንተ ይልክላችኋል፣ አካውንታችሁ ላይ ይገባል ማለት ነው። ነገር ግን ምናልባት ልኬለትስ እሱ አልገባም ብሎ እንደዛ ቢያደርግ ምንድነው የሚፈጠረው ካላችሁ ደግሞ እንዳልኳችሁ ያ 50 USDT እሱ አካውንቱ ላይ የለም፣ ማንቀሳቀስ አይችልም፣ ሲስተሙ ላይ ነው የሚቀመጠው ብላችሁ ማሰብ ትችላላችሁ ብያችኋለሁ። ስለዚህ በቀጥታ የምትሄዱት ወዴት ነው? እንደዚህ አይነት ችግር ሲገጥማችሁ ወደ ሰፖርት ይሆናል ማለት ነው። ባይቢት ሰፖርት ላይ ትሄዱና የገጠማችሁን እዛው ላይ አማራጭ አለ ሰፖርት ላይ የምታናገሩበት ማለት ነው። የተፈጠረውን ነገር ትናገራላችሁ። ከዛ በመቀጠል እነሱ ያስገባችሁበትን ማረጋገጫ ላኩ ትባላላችሁ። እዚህ ጋር በጣም ወሳኝ የሆነ ነገር አለ የምነግራችሁ። ያንን ከላካችሁ በኋላ እነሱ ማረጋገጫውን አይተው እነሱ በራሳቸው የሚያጣሩበትን መንገድ አለ። ያን ካዩና ካረጋገጡ በኋላ መላካችሁን USDTው ለእናንተ ይለቀቅላችኋል ማለት ነው። ያም ሰው የሚያቀርበው ነገር ካለ ምናልባት በሲስተም ምክንያት ካልገባለት ያ ይታይና ብቻ ከሱ ጋር ዲል ታደርጉና ማስገባታችሁ ተረጋግጦ USDTው ለእናንተ ሪሊዝ ይደረጋል ማለት ነው። ይህንንም የነገርኳችሁ እንግዲህ እንደዚህ አይነት ነገር ሁልጊዜ ይፈጠራል ወይም እንድትፈሩ ምናምን ሳይሆን ምናልባት እንደዚህ አይነት ጥያቄ ቢነሳባችሁ ከስንት አንድ ጊዜም ደግሞ እንደዚህ አይነት ነገር ቢያጋጥማችሁ ሲስተሙ እንዴት እንደሚሰራ ለማወቅ እንዲያስችላችሁ ነው። ከዛ በተጨማሪም ከመግዛታችሁ በፊት ደግሞ የተለያዩ የምታዩዋቸው ነገሮች አሉ። ያ ሰው ምን ያህል ሽጧል፣ ከሸጣቸው ውስጥ ደግሞ ምን ያህሎቹ በትክክል ተከናውነዋል የሚሉትን የተለያዩ ነገሮች አይታችሁ ስለሆነ የምትገዙት እንደዚህ አይነት ነገር የመፈጠር እድሉ በጣም ሬር ነው። ብዙ ጊዜም አይገጥማችሁ ማለት ነው። ምናልባት ከሲስተም ጋር የተያያዘ ምናምን ችግር ከተፈጠረ ግን በዚህ መልኩ በቀላሉ ማስተካከል ትችላላችሁ። ሌላኛው ማወቅ ያለባችሁ ወሳኝ ነገር ያልኳችሁ ሁለተኛው ገንዘቡን በምትልኩበት ሰዓት ለዛ ሰው ገንዘቡን ስትልኩ በሶስተኛ ወገን መላክ የለባችሁም። ያ ምን ማለት ነው? ለምሳሌ የባይቢት አካውንቱ አቤኔዘር የሚለው ነው። ከሆነ ሰው ክሪፕቶ ከረንሲ መግዛት ፈለኩ፣ ቅድም እንዳልኳችሁ ከሆነ ሰው 50 USDT መግዛት ፈለኩኝ። ከዛ ለምሳሌ ንግድ ባንክ ነው የሚመቸኝ። የንግድ ባንክ አካውንቱን ወስጄ አበበ በሚባለው ጓደኛዬ በሱ ንግድ ባንክ ተጠቅሜ ባስገባለትና ስክሪንሾት አድርጌ ብልክለት ምናልባት ቅድም እንዳልኳችሁ አይነት ችግር ቢፈጠርና ሰፖርት ጋር ሄዳችሁ የውልክ ያለው ብላችሁ ስክሪንሾቱን በምትልኩበት ሰዓት ለነሱ ስክሪንሾቱ ላይ ያለው ስም አበበ ሆኖ የእናንተ አካውንት ደግሞ አቤኔዘር ከሆነ ይሄ ተቀባይነት አያገኝም ማለት ነው። ስለዚህ ምን ጊዜም ፒ2ፒ ላይ መጠቀም ያለባችሁ የራሳችሁን አካውንትና አካውንት ብቻ ይሆናል ማለት ነው። ቪዲዮአችን መግቢያም ላይ እንደነገርኳችሁ እንግዲህ ይሄንን ፒ2ፒ ተጠቅማችሁ ትርፋማ ልትሆኑ ወይም ደግሞ ስራ ልትሰሩ ትችላላችሁ ብያችኋለሁ። ይሄን በቀላሉ እንዴት ነው? ለምሳሌ ይሄንን ስልክ 20 ሺህ ብር ከሆነ የሚሸጠው 20 ሺህ ብር ገዝታችሁ 25 ሺህ ብር መሸጥ
ማትረፍ ነው። ሁለተኛው ደግሞ አሁን ባለበት ዋጋ ገዝታችሁ ለምሳሌ አሁን ይሄ ስልክ ገበያ ላይ 20 ሺህ ብር የሚሸጥ ከሆነ 20 ሺህ ብር ገዝታችሁት ከተወሰነ ጊዜ በኋላ ይሄ ስልክ ዋጋው 25 ሺህ ብር ወይ ደግሞ 30 ሺህ ብር ወይም ደግሞ 21 ሺህ ብርም ሊገባ ይችላል። የዛን ሰዓት በምትሸጡበት ሰዓት አተረፋችሁ ማለት ነው። እዚህም ጋር ሲስተሙ ተመሳሳይ ነው። ለምሳሌ የሆነን ክሪፕቶ ከረንሲ ትገዛላችሁ አሁን ባለበት ዋጋ ሶስቱን ከገዛችሁ በኋላ የሆነ ጊዜ ላይ ሲጨምር ጠብቃችሁ መሸጥ አንድ አተረፋችሁ። ሌላኛው ደግሞ እዛ ከሚሸጡት መካከል ትንሽ ዋጋ ያለውን መርጣችሁ በመግዛት እናንተ ደግሞ ከፍ አድርጋችሁ በማስቀመጥ ወይ ብዛት የሚፈልጉ ሰዎች ሲመጡ ለነሱ በመሸጥ እንደዚህ ትርፋማ ልትሆኑ የምትችሉበት አማራጭ ነው ቅድም የነገርኳችሁ። ይህን ያህል ካወራን እንግዲህ አሁን ደግሞ በቀጥታ ፒቱፒ ላይ እንዴት መግባት እንደምትችሉና እንዴት መገበያየት እንደምትችሉ በጣም በቀላሉ ላሳያችሁ። እንደዚሁም በዚህ ቪዲዮ ደግሞ ሌሎች ፕላትፎርሞች ላይ ሴለር ከሆናችሁና ኢንፍሉዌንሰር ከሆናችሁ ባይቢት ለእናንተ አሪፍ ነገር ስላዘጋጀ እሱንም የቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ፒቱፒን ለመጠቀምም እንግዲህ የባይቢት አፕሊኬሽናችሁ ላይ ከገባችሁ በኋላ እዚህ ፊት ለፊት ላይ ፒቱፒ ትሬዲንግ የሚል ታገኛላችሁ። እንደዚህ ካልመጣላችሁ ደግሞ በቀላሉ ከላይ የሰርች ባሩ ላይ ፒቱፒ ብላችሁ እንደዚህ ሰርች ስታደርጉ መጀመሪያ ላይ ፒቱፒ ትሬዲንግ የሚለው ይመጣላችኋል ማለት ነው። እሱን ትጫናላችሁ። ከዛ ወደ ማርኬት ፕሌሱ ወይም ደግሞ ወደ መገበያያ ቦታው ላይ ገባችሁ ማለት ነው በቀላሉ። ከላይ እንደምትመለከቱት እንግዲህ ባይ እና ሴል የሚል ነገር አለ። ቅድም እንዳልኳችሁ ባይ የሚለው ላይ መግዛት ከፈለጋችሁ የተለያዩ ክሪፕቶ ከረንሲዎችን መግዛት ከፈለጋችሁ እዚህ ላይ ነው የምትገቡት። እናንተ ደግሞ ያላችሁን የተለያዩ ኤርድሮፖችን ሰርታችሁ በተለያየ ትርፍ ያመጣችሁትን ደግሞ ክሪፕቶ ከረንሲ መሸጥ ከፈለጋችሁ ደግሞ በቀላሉ ሴል የሚለው ላይ ገብታችሁ እዚህ ጋር ካሉት ሰዎች ውስጥ መርጣችሁ የምትሸጡበት ቦታ ነው ማለት ነው። ለምሳሌ መግዛት ከሆነ የፈለጋችሁት ባይ የሚለው ላይ በመገቡበት ሰዓት እዚህ ጋር መታያቸው ቬሪፋይ የተደረጉ ሻጮች ናቸው ማለት ነው። እዚህ ጋር ማየት ያለባችሁ ወሳኝ የሆኑ ነገሮች አሉ። የመጀመሪያው እዚህ ጋር ጥግ ላይ በምትመለከቱበት ሰዓት ስሙን እና ከጎን ደግሞ እንደምታዩት ያ ሰው ምን ያህል ኦርደር እንዳደረገና ከዛ ኦርደር ውስጥ ደግሞ ምን ያህል ፐርሰንቱ በተሳካ ሁኔታ እንደተጠናቀቀ ያሳያቸዋል። ለምሳሌ እዚህ ጋር እንደምታዩት ይሄ ሰው ለምሳሌ 103 ኦርደር አድርጓል። ከዛ ውስጥ 99% የተሳካ ነው ማለት ነው። እና ከዚህ ላይ በመገቡበት ሰዓት ከፍ ያለ ለምሳሌ 1000 ምናምን ኦርደር አድርገው 99% የተሳካላቸው ልታገኙ ትችላላችሁ። ብቻ መግዛት በፈለጋችሁ ሰዓት እዚህ ላይ ሲገቡ ከፍ ያለ ሰክሰስ ሬት ያላቸው ወይም ደግሞ በፐርሰንት ከፍ ያለ የተቀመጠውን ብትመርጡ የተሻለ ነው ማለት ነው። ከዛ በመቀጠል ማየት ያለባችሁ ደግሞ እዚህ ጋር ከታች የሰውየው ስም አለ። ከዛ በኋላ አንዱን USDT በስንት ብር እንደሚሸጥ እዚህ ጋር አስቀምጧል 157 ይላል። እሱን ታያላችሁ። ከዛ ማየት ያለባችሁ ሊሚት የሚለውና ከታች እሱ የሚቀበልበት አካውንት ነው። ለምሳሌ የሚቀበለው እሱ ይሄኛው አቢሲኒያ ባንክ ይላል። ስለዚህ በአቢሲኒያ ነው የሚቀበለው ማለት ነው። እናንተ አቢሲኒያ ከሌላችሁ ሌሎች አማራጮችን ማየት ይኖርባችኋል። ሁለተኛው ደግሞ ሊሚት የሚለው ነው። ሊሚቱ ላይ እንደምታዩት ሁለት እንትኖችን ታያላችሁ። የመጀመሪያው 1000 ብር ነው። ከዛ እስከ 4999 ብር ወይም ደግሞ 5000 ብር ማለት ነው። ይሄ ምንድነው? ይሄ ሰው የሚሸጠው በትንሹ ከ1000 ብርና ከፍ ብሎ ከሸጠም ደግሞ እስከ 5000 ብር ድረስ ነው መሸጥ የሚችለው ማለት ነው። ስለዚህ እናንተ ለምሳሌ የ6000 ብር ከፈለጋችሁ እዚህ ሰው ጋር ማግኘት አትችሉም። ሌላ አማራጭ ትፈልጋላችሁ ማለት ነው። ወይም ደግሞ ለምሳሌ በጣም መግዛት የፈለጋችሁት አነስ ብሎ 500 ቢሆን ለምሳሌ እዚህ ጋር እንደምታዩት ከ1000 ጀምሬ ነው ከ1000 ብር ጀምሬ ነው መሸጠው ብሏል። ስለዚህ ሌሎች አማራጮችን ወርዳችሁ ማየት ይኖርባችኋል ማለት ነው። ለምሳሌ ከላይ ያለው ጋር ይሄንን ባይ እንለዋለን። ከዛ በመቀጠል እሱ እንዳለው እንግዲህ ከ1000 ብር ጀምሮ መሸጥ ይችላል። ስለዚህ በ1000 ብር እንሞክረው ማለት ነው። 1000 ካላችሁት በኋላ ይሄንን ባይ ትሉታላችሁ። እናንተ የምትፈልጉትን ነው የምታስገቡት። እዚህ ጋር ባይ ካላችሁት በኋላ እንደዚህ ኦርደሩን ክሬት ያደርግላችኋል ማለት ነው። እንደምታዩት 15 ደቂቃ ውስጥ መፈጸም አለበት። ቀጥታ ደግሞ የሚሸጠውን ሰው ማናገር ከፈለጋችሁ ኮንታክት ሴለር የሚል አለ። እሱን ተጭናችሁ ሜሴጅ መላክ ትችላላችሁ። ከዛ በመቀጠል ከታች ፔይ ናው ትሉታላችሁ ማለት ነው። በመቀጠል እንዳልኳችሁ ይሄ ሰው በአቢሲኒያ ነው የሚቀበለው። ስሙ እዚህ ጋር አለ፣ የአቢሲኒያ አካውንት ስሙ፣ እንደዚሁም የአቢሲኒያ አካውንት ነምበሩ እዚህ ጋር አለ። ምንድነው የምታደርጉት? እዚህ ጋር የባንክ አካውንት ነምበሩን ኮፒ ታደርጉታላችሁ ማለት ነው። እቺ ምልክት ስትጫኑ አውቶማቲካሊ የባንክ አካውንት ነምበሩን ኮፒ ያደርግላችኋል። ከዛ በመቀጠል እንግዲህ ይሄንን ኮፒ ያደርጋችሁ ወደ አቢሲኒያ አካውንታችሁ ትገባላችሁ። ሌሎች ደግሞ አማራጭ ያላችሁ ሲመጡ ንግድ ባንክ ይኖራችኋል፣ ቴሌብር ይኖራችኋል። የምትፈልጉትን ከመረጣችሁ በኋላ እሱን ኮፒ ያደርጋችሁ ክፍያውን ተፈጽማላችሁ ማለት ነው። ለምሳሌ አቢሲኒያ አካውንታችሁ ላይ ትገቡና ለዚህ ሰው ብሩን ከላካችሁ በኋላ ስክሪንሾት ታደርጉታላችሁ። ከዛም መቀጠል ከታች ኮምፕሌት የሚለውን ትጫኑና
እዚህ ጋር መታችሁ የላካችሁትን አማውንት ታስገባላችሁ። ለምሳሌ 1000 ከሆነ 1000 ታስገቡና ኮንፈርም ትሉታላችሁ። ከዛ በመቀጠል ያስገባችሁትን እንግዲህ ኮንታክት ሴለር የሚለው ላይ ገብታችሁ ከታች የፕላስ አይከኑን ተጫኑና ማረጋገጫ ትልኩለታላችሁ። እሱም ያን ማረጋገጫ ካየ በኋላ የጠየቃችሁትን USDT ይለቅላችኋል ማለት ነው። በዚህ መልኩ ነው መግዛት የምትችሉት። ሁለተኛው ደግሞ መሸጥ ከፈለጋችሁ ሲሆን ከላይ መታችሁ ሴል የሚለውን ትጫናላችሁ። በመቀጠል እዚህ ጋር ሰዎች በምን ያህል መጠን አንዱን USDT እንደሚገዟችሁ እዚህ ጋር አስቀምጧል። ለምሳሌ ከላይ ያለው አንዱን USDT በ152 ብር እገዛለሁ እያለ ነው። ከታች በምትመለከቱበት ሰዓት ደግሞ እንደዚሁ 167 ብር አለ። እነዚህ መመልከት ትችላላችሁ። ስለዚህ ለእናንተ የሚስማማችሁን ከመረጣችሁና እንደዚሁም ሰክሰስ ሬቱን ቅድም እንዳልኳችሁ በፐርሰንት ከጎን ካያችሁ በኋላ ይሄንን ሴል በማለት እንደ ቅድሙ ፔመንት ሜትድ እናንተ የሚመቻችሁ ለምሳሌ በቴሌብር ከሆነ መቀበል የምትፈልጉት ንግድ ባንክ ከሆነ ፔመንት ሜትዱን ታስገቡና ሴል ትሉታላችሁ። ያም ሰው እንግዲህ በዛ አካውንት ብሩን ካስገባላችሁ በኋላ እናንተ ሪሊዝ ታደርጉታላችሁ ማለት ነው። መሸጥና መግዛት የምትችሉት በዚህ መልኩ ይሆናል። ሌላኛው ባይቢት እንግዲህ ሌሎች ፕላትፎርሞች ላይ ሴለር ከሆናችሁ ወይም ደግሞ ኢንፍሉዌንሰር ከሆናችሁ እናንተ ይሄንን ፕላትፎርም በመቀላቀል ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንክ። በሱ በመግባት እንግዲህ ፎርሙን በመሙላትና በመቀላቀል በወር 100 እና እስከ $200 ድረስ ገቢ የምታገኙበት አማራጭ ተዘጋጅቷል። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ቼክ አድርጉት። የዛሬው ቪዲዮአችንም እንግዲህ ይሄን ይመስል ነበር። ስለ P2P ማወቅ ያለባችሁ ዋና ዋና ነገሮች ነግሬያችኋለሁ። ምናልባት ያልገባችሁ ወይም ደግሞ ግልጽ ያልሆነላችሁ ወይም መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ ልታስቀምጡ ትችላላችሁ፣ እኔም እመልስላችኋለሁ ማለት ነው። በቀጣይ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።